መንገድ ላይ ከወንድ ጋር አላያትም። በጣም አዝናለሁ። ከዚህ በኋላ ወደ ቤት ተመልሼ እችላለሁ። ቆይ እሺ እንደሙ አንተ እንዴት ያደርጋለህ? ምን ሆነ? እንዴት ያደርጋለህ? ምን ሆናል? ምን እየሆንክ ነው? አንተ ከፍቅረኛ ጋር ታጣላኛለህ? ምን አጠፋ? ለምን እንዲህ ያደረክ? ቆይ ምን አደረኩ እኔ? በቃ ምንድነው? ዋሽተህ ከፍቅረኛ ጋር ከወንድ ጋር ያትለኛለህ? አው ማይታቀም እንዴ? በቃ ፍቅር እንዴት እንደሚያደርግ ታውቃለህ? አንተ ነው ጓደኛዬ። በጣም ወይም ፍቅር ከዚህ በላይ ምን ኮን ያደርጋል? አዝናለሁ። እሺ ከዚህ በላይ አራሙ አራ እንደ ሰማይ ሲ ምንድነው? አንቺ ነው እንደ ማውራሽ? ማውራ ካልፈለኩስ በጥፊ ስለሽ ታወሪያለሽ። እሺ ምን ፈለክ? ረዱስ አላቅም። ምን ማለት ነው? ጓደኛሽ መስለችኝ። ብትሆንስ? ምንም አውቀው ነገር የለም። አንቺ ልጅ አታናጅኝ። ሴት መታታስብኝ። አረ ጭራሽ ልመታኝ? እመታሽ? እድገምሽ ወይስ ታወሪያለሽ? እኔም በተደጋጋሚ ቤቷ እጂ ነበረ፣ ግን ያለችበት ሁኔታ ጥሩ አልነበረ። ብታይ ከቅድም ጀምሮ እያስታወከኝ ነው። እሺ እንዴት ነው የሚያደርግሽ? ወደ ላይ ይለኛል፣ በዛ ላይ ደግሞ ያቅለሸልሸኛል። ምንም የበላሁት ወደ ውስጥ አልተቀመጠም። ከመቼ ወዲህ ነው እንደዚህ ማድረግ የጀመረሽ? አይዞሽ ወይኔ አይዞሽ። እሺ አይዞሽ በቃ በእናትሽ ተረጋጊ። ቆይ ትንሽ በቃ ተይኝ። እስቲ ተኝ፣ እስቲ ትንሽ እረፍት አድርጊ። ምን አመጣሽ? አራት አካውጂ ባክሽ። ወይኔ ጉዴ! አሁን ምን ይባላል? እሺ ተረጋጋሽ። አልታየሽም አይደል? ኧረ አልታየሁትም። ይተወኛል እያልኩኝ እኮ ደግሞ እኮ የሆነ ሰዓት ነው የሚጀምረኝ። የምግብ ሽታማ አስጠልቶኛል። ረብስማ ኧረ መታየት አለብሽ። ዛሬውኑ መሄድ አለብሽ። ኧረ በዚህ ከቀጠለም አታያለሁ እንጂ ምን አሉሽ? ምንድነው? ችግር አለ እንዴ? ወይኔ ጉዴ! ወይኔ ጉዴ! ምን ነው አስጨነቅሽኝ እኮ። ችግር አለ? ጉዶኛለሁ እኮ። ምን ነገርኛ? እርጉዝ ነኝ። ምን? እንጃ የ4 ወር እርጉዝ ነሽ አሉ። እንዴት?
ኡፍ አላቅም በእናትሽ ምን እንደሚሻለኝ ራሱ አላቅም። ተረጋጊ ቆይ ምኑን ተረጋጋው ምንድነው ሻው ማደርገው? ቆይ በእናትሽ ተረጋጊ። ወይኔ ግን እርግጠኛ ነሽ? እና ተመርምሬ አይደል እንደ መጣሁት? አዎ እሱማ ግራ ገብቶኝ እኮ ነው። ተረጋግተን ማሰብ አለብን። ወይ መረጋጋት። መጀመሪያ ሙሄን ማውራት አለብሽ። መጀመሪያ ሙሄን አውሪ። እንዴ ምን ብዬ? ምን ማለት ነው? ከሱ አይደል? እና ከሱ ውጪ ማንን አውቃለሁ እኮ። እሱ ጋር ምናልባት ጥሩ ሀሳብ ይኖራል። ሁሉንም ነገር ንገሪው። ውስጤ እየፈራ ነው። አትፍሪ። አንዴ ተፈጥሯል። መፍትሄ መፈለጉ ነው የሚሻለው። እሺ ምንድነው ምለው? አርግዣለሁ? ወይኔ ጉዴ። ተረጋጊ እሺ። ደግሞ ይረዳሻል። አንቺ ነሽ የምታከብጂው። እሺ ቤተሰቤስ? እናቴስ? እንዴ ምን እላቸዋለሁ? ኖ ሶርዳዋለሁ። መጀመሪያ ሙሄን አውሪ። ማይሆን ውሳኔ ከመወሰንሽ በፊት። ኡፍ ምን አይነት ጣጣ ነው? በቃ ተረጋጊ። የራስሽ ጉዳይ አለኝ እኮ። ማለት ምን ማለት ነው? እኔ እንጃ። ከፈለክሽ ዲቃላሽ እና ሶርጁ ከፈለክሽ ወለጁ አለኝ። እንዴ ማለት እንዴት? ምን ለማለት ፈልገው እንደሆነ አላውቅም፣ ግን የሆነ የተፈጠረ ነገር ያለ ይመስለኛል። እንዲህ ሲሆን ራሱ አይቼው አላውቅም እኮ። ወይኔ ምን ጉድ ነው? ኡፍ ታውቂያለሽ፣ በጣም ነው ያስጠላኝ። በጣም ራሴን ባጠፋውላ ደስ ይለኛል። ራሴን በጣም ነው የጠላሁት። በጣም አይዞሽ በእናትሽ። ቆይ ነው ያወራዋለሁ። አንቺ እንዲያትሆኚ ምን ማድረግ እንዳለብኝ አላውቅም። በጣም ግራ ገብቶኛል። ቆይ አንዴ መጣሁ። ሄሎ። አቤት። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ምንድነው እየተፈጠረ ያለው? እያደረክ ያለከውን ነገር ታውቀዋለህ? ማለት አልገባኝም። ምን እያወራሽ ያለሽው? ስላንተና ስለረዱ። የኔና የረዴት ጉዳይ ያበቃለት ጉዳይ ነው። ተሳስተሽ ከዚህ በኋላ በዚህ ስልክ እንዳትደውይ። ቻው። ምን ጭራሽ ዘጋኸው? እንዴ ምን ሆነሽ ነው? ምንም። የሆንሽው ነገር አለ? አይ ምንም አልሆንኩ። ተመቸሁ ከኔ ስለራክ ምን አይነቱ ጨካኙ ሰሆንክ? አቤት ሆዴ አንተ ነው መውደዴ ጣላረከኝ ነው ወይ ፍርዴ? ጣላረከኝ ነው ወይ ፍርዴ? እኔ ስወድህ አንተን ሳፈቅር ቀዘቀዘ ሞቅ ያለ ገላ ምን በደልኩ ምን አስቀየምኩ? በል ንገረኝ ምኑ ቅር አለ? ከሄድክና መንገደኛ እኔን ጥለህ አርገህ ብቸኛ ትከሰሳ ትፈራዳኛ እኔም ልፈልግ። ምንድነው? ክላስም አልመጣሽም፣ ስልክም አላነሳልሽኝ እኮ። ትንሽ አሞኝ ነበር እና ለምን አልነገርሽኝም? ከማስጨንቅሽ ብዬ ነው። ምን ማለት ነው? እንዴት እንደዚህ ታስቢያለሽ? ከኔ ውጪ የሚቀርብሽ ሰው አለ? አይ እንደሱ እኮ አይደለም። ግን ምንድነው? የተፈጠረ ነገር አለ? አሁን ላይ ነገሮች በጣም ከብደውኛል።
ሆዴም ደግሞ የገፋ ነው። በዛ ላይ ክላስ መሄድ አልፈልግም። ታዲያ በድጋሚ እሱን ለማውራት አልሞከርሽም? ሞክሬያለሁ፣ ግን ላይኝም ሆነ ሊያወራኝ አይፈልግም። እሺ አሁን ምንድነው የሚሻለው? እንጃ እኔም አላውቅም። በጣም ጨንቆኛል። አትጨነቂ፣ ቆይ እስቲ ለማንኛውም ምን ላውራ? ሄሎ። አቤት። እንዴት ነህ? ላገኝ ፈልጌ ነበር። ማውራ ነገር አለ። ለወሬ የሚሆን ጊዜና ቦታም የለኝም። እባክህ አንዴ ብቻ ታገኘኛለህ? ትሰምኛለሽ አይደል? ተሳስተሽ ቢሆን ከዚህ በኋላ በስልክ እንዳትደውይ። ብዬሻለሁ እኮ። እንዳይደረግም ታይ ለጤናሽም ጥሩ አይደለም። አታልቅሺ፣ በእናትሽ አታስጨንቂ። ታይ በእናትሽ አታልቅሺ። እኔ ነኝ። ረዱን ፈልገሽ ነው? የለችም፣ ቤት ለቃለች። ማለት ቤት ለቃለች። መች ነው የለቀቀችው? ከትላንት ወዲያ። እሺ እንዴ ለኔ ሳትነግረኝ? ግን አንድ ቀን ቤቷ ሲሄድ የለችም ለቃለች ተባልኩኝ። ስልኳንም በተደጋጋሚ ሞክሬ ነበር፣ ግን በቃ ስልኳም ሊሰራልኝ አልቻለም። ማቆየም ብቻ ነው። ምንም ማቆ ነገር የለም። አመሰግናለሁ። እሺ ቻው። ከቆምንበት ቦታ ቆሜ አንቺን አስባለው። ቁጭ ብለን ካውጋንበት ቁጭ ብዬ እተክዛለው። ጨዋታና ሳቅሽን አስታውሺ እህላለው። ተክዛለው፣ አስባለው። እንግዲያው አንቺም ከተለየሽኝ ከራቅሽኝ አስታውሽኝ። በፍቅር ከልብ ከአንጀት ከሆድሽ ውስጥ አታውጭኝ። እንዳረሳውሽና አደራ አንቺም አትርሽኝ። አስታውሽኝ ፍቅሬ፣ አስቢኝ አስቢኝ አስታውሽኝ። እንደምነሽ አረ እንደነሽ እንደምነሽ አረ እንደነሽ ከተሰናበትሽ ከሄድሽበት እጠብቅሻለሁ ምሽት ትመለሻለሽ። ለብቸኝነቴ ለአዲሱ እንግዳዬ ትካዜ ብቻ ነው መስተናገጃዬ። እንደምነሽ ብዬ ሁሌ አስብሻለሁ። በቃል ኪዳን ጽናት እጠብቅሻለሁ። አልዋሽም ስበላ አሰብኩሽ፣ አልዋሽም ስጠጣ አሰብኩሽ፣ አልዋሽም ሲመሻ አሰብኩሽ፣ ሲነጋ አሰብኩሽ። አልዋሽም እኔ አልዋሽም። ነው ላንዴ መተሽ ባየሽው ምንድነው የምታወራው? የራስሽ ጉዳይ እባክሽ። እኔ ጨርሻለሁ። ቤቴን ከቡ በይቅርታሽ ረሃብ ማልቀስ ነው የኔጣ። ሩቅ ቢሆንብኝ የትም ስትወስልች ያምጣሽውን ታዲያ ነው የምናገባኝ። ልምጣ
ከፈለግሽ አስወርጂው፣ ከፈለግሽ ዲቃለሽ ውረጂው። ድጋሚ ወደ ህይወቴ እንዳትመጪ። አሰብኩት ያን ሁሉ በደሌን፣ አሰብኩት ችለሽ መኖርሽ፣ አሰብኩት ለኔ ደስታ ስትይ፣ አሰብኩት ፍጹም መጎዳት ፍቅርዬ ዛሬ ትናንት ቢሆን ፍቅርዬን እያልኩ አስባለሁ። ፍቅርዬ ርቀሽ ሄደሻል፣ አንቺዬን ረፍዷለሁ ካለው ምን ዋጋ አለው መጨረሻ ላይ አበላሽት። ማናየልኝ ጠጋ ያለኝ እኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍቅሬ እንኳን ጠበቅኩ እንጂ ቆሜ ኪዳን ምሕረት መች ገፋ ነበር በኔ ብቻ ጥረት እንኳን ወደደ እንጂ ልቤም አንቺን ብቻ አልክዳላትፈውም ቃሌም በፍራቻ። ሄሎ ረዱ፣ እንዴት ነሽ? እግዚአብሔር ይመስገን። እባክሽ አባና ቦብኛል፣ ካላስቸገርኩሽ ትመጫለሽ? በጣም ጨንቆኛል። ሐኪም ቤት አልወሰድከውም እንዴ? አዎ ወስጄዋለሁ፣ ግን ምንም አይነት ለውጥ እያየሁበት አይደለም። እሺ አሁን መጣሁ። በቃ እሺ ቶሎ በይ። እሺ የኔ አባት ያምሽን እንዴ? የቱ ጋር ነው ያምሽ ያለው? አትጨነቅ። እሺ አልጨነቅ። የኔ ጌታ ለኔ ያልገው ማምሽ እኔ ነው ብትለው ሳቅ እንጂ አትጨነቅ። እሺ አልጨነቅም። እሺ አባቴ የኔ ወድ ልጅ የኔ ሀሳቢ የኔ ጀግና ልጅ አላምሽም እኮ አይደል? አላመመኝም። ያን መከራ ብቻ እደግ ኤልሳዳይ ወግህልዩናቻይ እንደደው እሺ ማለት እውነት እኔም ወዳለሁ ውድድ ነው ማድረግ አቤት ይግቡ። እንዴት ናችሁ? እንዴት ነሽ? እንዴት ነህ ባባዬ? እንዴት ነህ? ምንህን አሞ ነው? አረፍ በይ። እሺ እንዴ አባ እየጠየቀች አንዴ ምን ነው አትነግራትም እንዴ? ምን ነው የሚያስቅሽ አባዬ? እና ምኑን ነው የመሞት ተባለ? ባክቴሪያ ምናምን ነገር ነው ያሉኝ። ነገር ግን ትኩሳቱ ምንም እየቀነሳልኝ አይደለም። እና መድኃኒት አልሰጡትም? ሰጥተውኛል፣ መርፌም ተወግቷል። ግን ምንም አይነት እንትን የለውም፣ ለውጥ የለውም። በጣም ስለጨነቀኝ የጠራኝ። አይ እሱማ ችግር የለውም፣ ግን ምንም ለውጥ የለውም ከመጀመሪያው? አዎ ያው ነው። ሰውነቱ በጣም ነው ያቃጥለው። መድኃኒት ከወሰደ ምን ያክል ሰዓት ይሆነዋል? እኔ እንጃ 30 ደቂቃ። ተኝቷል? እረፍት አላደረገም እንዴ? ምንም አልተኛም፣ ደህና ነኝ ይለኛል ዝም ብሎ። ባባዬ አይዞህ እሺ። ባባዬ ረሳኝ እንዴ? አላሳሽ ማናት እሷ? ማነች ስሟ? ረዴት። ረዴት ተሰን ምን ሆነ? ምንም አልሆነም። ተሰን ወዳት ያዝብኝሽ። የሷስ? እሷ አንድ አለት የላትም። የላትማ። የኔ ያምራል። የሷ የቱ ጋር ነው የተወጋው? እዚህ ጋር ነው የተወጋው? ያው እዚህ ጋር። ያማል? አዎ ያማል። አዎ አንተ ትወጋለህ? እኔ ላንተ እወጋለሁ፣ የትም ቦታ እወጋለሁ። ትወጋለህ? አዎ ላንተ። ባላባተ እኔ እንዴ ለምን እፈራለሁ? አንተ ያለልኝ ላልልሳበ
እንዴ የኔ አባት አላጨረስከኝ። ተው 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 የኔ አባት ተው። የኔ አባት እኔም ወዳለሁ የኔ ቆንጆ። ባለፈው ምን ነው ቻው ሳትይኝ ሄድሽ? ደብሮኝ ነበር ብዬ ካልነበር ጸጥ ያለ ቦታ ፈልጌ ነበር የሄድኩት። አዎ እሱማ ብለሽ ነበር። መጥቼ ሸክሙኩብሽ አይደል? አይ አሁንማ አልፏል። ያው እኔማ ነገሮችን መልካም ለማድረግ ላውራሽ ነበር የፈለኩት። ባባዬ ተኛ፣ በቃ ነገ እመጣለሁ ልሂድ። ኦኬ እሺ በቃ ልሸኝሽ። እሺ ወስን ስትይ ዛሬ ነገ ያልኩሽ። ኧረ አትጨነቅ። ምን ሆና ነው? ይቅርታ ተጨነቅ ያስጨነቅኩሽ አይደል? ኧረ ችግር የለውም። አመሰግናለሁ። ችግር የለውም። ኧረ ባባ ብቻውን ነው፣ ተመለስ፣ እኔ እሄዳለሁ። በጣም አመሰግናለሁ። ችግር የለውም። ችግር ካለ ደውልልኝ። እሺ ደውላለሁ። ባይ። መልካም ቀን። ቻለ አትጂብኝ ውዴ ያወኩ